አንድ ሰው ዘፋኝ የነበረ ሰው ቤተክርስቲያን ሲመጣ አቀቂር መውጣት እንጀምራለን። እንዴት ሲዘፈን እኮ ወንድሜ ብለነው አናውቅ። ወደ ቤተክርስቲያንና መንፈሳዊነት ይሻላል ዘፈን ጥሩ አይደለም ምናምን ብለነው አናውቅ። አክቹሊ ዘፈኑንም ከፍተን የምንሰማው እኛ ነው። የኛው ነው በቃ እኛው ስለኛው ዘፈኖቹን የምንሰማው ምንም ነው። ልክ ዘማሪ ሲሆን መስደብ እንጀምራለን፣ መቆጣት እንጀምራለን። እንዴት እንላለን? ተነካን ቤተክርስቲያን የማንም መፈንጫ አይደለችም ምናምን ማለት እንጀምራለን። እውነት ነው። ስርዓት አለው፣ አገልግሎት ስርዓት አለው ምናምን እሱ ሌላ ጊዜ መጣበታል። ያው መዝሙር ቁረታ ሙሉ አይደለም አይደል? ግን ማንነኛ ለኛ ቤት ሆኖ ሌላው ሰው እንግዳ የሚሆንበት ምክንያት የለም። እኛ ልጅ ሆነን ሌላው ሰው የእንጀራ ልጅ የሚሆንበት ምንም ምክንያት የለም። የነሱ ኃጢአት በአደባባይ ስለታየ እንጂ እኮ የኛ በደል ይብሳል። የኛ ያልታየ ኃጢአት የለንም። በጣም ብዙ ሰው ፊት ለመናገር የሚያሳፍር በጣም ብዙ ኃጢአት እኮ አለ። እነሱ አደባባይ ስለወጡ እነሱ ላይ ጣት ለመጠቆም ይመቻል። እግዚአብሔር እኮ ግን ያያል። እግዚአብሔር እኮ ይፈርዳል። ሰዎችን የምናሽር ሰዎችን የምናርቅ ሰዎች እግዚአብሔር ያያል። እኔ ጭራሽ ቤክሳ የመጣ ሰው ላይ ለመናገር ድፍረት የሌለኝ የኔ ኃጢአት ስለተደበቀልኝ የኔ ኃጢአት የተገለጠ ቀን ውርደቱም ስለሚብስ ማለት ነውና ኃጢአታቸው የሚታወቁ ሰዎች እንደውም የተገላገሉ ሰዎች ናቸው። በቃ የቀለለላቸው ሰዎች ናቸው። እኛ በጣም ብዙ ነገር ለመደበቅ ነው የምንታገለው። ብዙ ቡኮ አለ ከጀርባችን እንዳይታይ የምንፈልገውና ሰዎች ወደ ክርስቲያን እንዳይመጡ የሚያደርገው የኛ አቀባበል ይመስለኛል።